ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ቻናል የመጣችሁ። ዛሬ አብረን የምናየው ፕሪማቹር ራፕቸር ኦፍ ሜምብሬን ኤንድ ፕሪተርም ላበር። ፕሪማቹር ራፕቸር ኦፍ ሜምብሬን ማለት አንዲት እናት ምጧ ሳይጀምር በፊት እንሽልቷ አትሊስት አንድ ሰዓት በፊት እንሽልቷ ቢፈስ ፕሪማቹር ራፕቸር ኦፍ ሜምብሬን እንላለን። ፕሪተርም ላበር ደግሞ አንዲት ልጅ እርግዝናው 37 ሳምንታት ወይ ደግሞ ወደ ወር ስንቀይረው ወደዛ ሳይሆን ምጥ ቢጀምራት ፕሪተርም ላበር አብረን የምናይ ይሆናል ማለት ነው። ለማታውቁኝ እኔ አብዶ ነኝ። ዛሬ አብረን የምናየው ስለዚህ ይህን ዶክመንት ከፈለጋችሁ ቴሌግራም ስራ አስቀምጥላችኋለሁ። ቴሌግራሜ ሀት ሜዲኮል ሌክቸር፣ ዩቱቤን ደግሞ ይሄኛው ዩቱቤን ሰብስክራይብ ማድረግ እንዳረሱ። ኮሜንት ካላችሁ ኮሜንት ሲል ጻፉልኝ እባካችሁ። በዛሬ ክላሳችን አብረን የምናየው የመጀመሪያ ዴፊኒሽን ፕሪማቹር ራፕቸር ኦፍ ሜምብሬን ፕሪተርም ላበር ምን እንደሆነ እያንዳንዱ ዲፋን እያደረገን የምንሄድ ይሆናል። ፓቶፊዚዮሎጂ እንዴት ኦከር እንደሚያደርግ፣ ፕሮም ወይ ደግሞ ፕሪተርም ላበር እንዴት ኦከር እንደሚያደርግ እያንዳንዱን የምናይ ይሆናል። ቀጥሎ ደግሞ ፕሪማቹር ራፕቸር ኦፍ ሜምብሬን እንደ ክላሲፋይ ማድረግ እንችላለን። የተለያየ ክላሲፊኬሽን አለ፣ የተለያየ ክፍፍሎች አለ። እነሱ እንዴት እናከፋፍላለን የሚለውን አብረን የምናይ ይሆናል። እና ቀጥሎ የምናየው ደግሞ ክሊኒካል ፕሬዘንቴሽን እና ፕሪማቹር ራፕቸር ኦፍ ሜምብሬን ወይ ደግሞ ፕሪተርም ላበር እናቶች እንዴት ነው ክሊኒካል ሊመጡ ይችላሉ፣ ምን ብሎ ወደኛ ሊመጡ ይችላሉ። ላስትሊ ደግሞ ማኔጅመንት እንዴት ነው እሱን ተክል ማድረግ የምንችለው የምለውን አብረን የምናይ ይሆናል። ስለዚህ ዴፊኒሽን፣ ፓቶፊዚዮሎጂ፣ ታይፕስ፣ ክሊኒካል ፕሬዘንቴሽን ኤንድ ላስትሊ ማኔጅመንት ፕሪንሲፕል አብረን የምንዳስስ ይሆናል። እስከ ቻለ መጨረሻ አብራችሁን እንዲቆዩ አሁንም በአክብሮት ጠይቃችኋለሁ ማለት ነው። ከዲፊኒሽኑ ስንጀምር ዲፋይን ስናደርግ ፕሮም ማለት ምን ማለት ነው? ፕሪማቹር ራፕቸር ኦፍ ሜምብሬን። ፕሪማቹር ራፕቸር ኦፍ ሜምብሬን ዲፊኒሽን is defined as a rupture of metal membrane before the onset of labor, at least 1 hour before onset of labor. አንዲት እናት ምጧ ከመጀመሯ በፊት አንድ ሰዓት አስቀድመው እንሽልታ ቢፈስ ፕሪማቹር ራፕቸር ኦፍ ሜምብሬን እንለዋለን። ሪጋርድለስ ኦፍ ጀስቴሽን ኤጅ፣ እሷ ያለችበት ወር ምንም አይግደሰጠን፣ ግን ምጧ ከመጀመሯ በፊት እንሽልታ ቢፈስ ፕሪማቹር ራፕቸር ኦፍ ሜምብሬን ብለን ዲፋይን እናደርጋለን ማለት ነው። ስለዚህ ፕሪ-ላበር ራፕቸር ኦፍ ሜምብሬን ወይ ደግሞ ፕሪማቹር ራፕቸር ኦፍ ሜምብሬን ብለን ዲፋይን ማድረግ እንችላለን። ስፔሻል ታይፖች አሉ። ፒፕሮም የምንለው ፕሪተርም ፒፕሮም ወይ ደግሞ ፕሪተርም ራፕቸር ኦፍ ሜምብሬን ራፕቸር ኦፍ ሜምብሬን ቢፎር 37 week of gestation is called ፒፕሮም ፕሪተርም ፕሪ-ላበር rupture of membrane or premature preterm rupture of membrane. So rupturing membrane before 37 week of gestation is called PPROM. And the second one is term ላይ ሆና ወይ ደግሞ 37 እና ከዛ በላይ ሆና እንሽልታ ቢፈስ term prom እንላለን። rupture of membrane after 37 week of gestation but before onset of labor። እናትየዋ ምጧ ሳይጀምር 37ኛ ሳምንታት ማልታት ምጧ አልጀመረም እንሽልታ ቢፈስ ተርም እንላለን ማለት ነው። ፕሪተርም ላበር የምንለው ደግሞ ፕሪተርም ላበር ስሙ ራሱ ይገልጻል። ተርም ሳይደርስ ፕሪ ማለት ሳይደርስ በፊት፣ ተርም ሳይደርስ በፊት አንዲት እናት ምጥ ቢጀምራት ፕሪተርም ላበር እንላለን። ስለዚህ ተርም የምንለው ዲፋይንድ በ37 week of gestation። ስለዚህ ከ37 ሳምንታት በፊት አንዲት እናት ምጥ ቢጀምራት፣ አንዲት እርጉዝ እናት ምጥ ቢጀምራት preterm labor እንላለን። So defined as a labor that occurs before 37 completed week of gestation, which is characterized by a regular uterine contraction using cervical change like dilation and effacement, is called preterm labor. So as the name indicates, we can define as preterm before the term occurs of labor, characterized by a regular uterine contraction and cervical change like cervical dilation and effacement is called preterm labor ብለን ዲፋይን እናደርገዋለን። So numerically we can define as preterm is early labor before 37 week of gestation. Pre is before, so early labor
before 37 week of gestation is called preterm labor. This is all about the definition. This is all about the definition of prom and preterm. Prom እና preterm labor እንዲህ ብለን ዲፋይን ማድረግ እንችላለን ማለት ነው። ኦኬ በሁለተኛ ክላሳችን የምናየው ፓቶፊዚዮሎጂ ፕሪ ተርም ሌበር እና ፕሮም እንዴት ኦከር እንደሚያደርጉ አብረን የምንዳስስ ይሆናል ማለት ነው። ስለዚህ ፓቶፊዚዮሎጂን ስናይ ቀጥታ እዚህ ፓቶፊዚዮሎጂን ስናይ ፕሮም ፕሪማቹር ራፕቸር ኦፍ ሜምብሬን ወይ ደግሞ ፕሪተርም ፕሪማቹር ራፕቸር ኦፍ ሜምብሬን preterm premature rupture of membrane. The key process is membrane is weakening. እያንዳንዱ ይሄ ከቨር ልጁን ከቨር ያረገው ሜምብሬን እየሳሳ ይመጣል። ምክንያቱም የእርግዝና ልጁ ሳይዝ አለ እንሽልቱ ውሃ እየጨመረ በመጣ ቁጥር የያዘው ሜምብሬን እየሳሳ ይመጣል። በሳሳ ቁጥር ከዛን ምን ያደርጋል? ራፕቸር ያደርጋል። ሊክ ማድረግ ይጀምራል። ሊክ እንዲያደርግ የሚያደርጉት አንደኛ ዲቱ ፊዚዮሎጂክ ፕሮሰስ ዲቱ ፊዚዮሎጂክ ይሄ ማለት ኖርማሊ ወደ 37ኛ ዊክ እና እዛ አካባቢ ከደረሰ አንዲት እናት ምጧል ስለሚጀምር ልጁ በዛ መውጣት ስላለበት የግድ ፊዚዮሎጂክ ራሱ ዊክ እያደረገ ይመጣል። ወይ ደግሞ ኢንፌክሽን አንዲት እናት ኢንፌክሽን ካላት ወይ ደግሞ ራፕቸር ሜምብሬኗ ኢንፌክትድ ብትሆን ኢንትራ አሚኖቲክ ኢንፌክሽን ያለ ሰው 3i ኢንትራ አምኖቲክ ኢንፌክሽን የምንለው ኢንፌክትድ ቢሆን ወይ ደግሞ ኢንፍላሜሽን ኦፍ ዲፍረንት ካውዝስ ላይክ ኢንዶሜትራይተስ ኦር መካኒካል ፕሮብለም መካኒካል ስትሬስ ማለት ትራውማ ፎር ኤግዛምፕል መካኒካል ስትሬስ ከሚያመጡት አንዱ ትራውማ ነው። አንዲት እናት እርጉዝ ሆነ ትራውማ ቢያጋጥማት ከባጃጅ ብትወርቅ ራፕቸር ሊያደርግ ይችላል። ደግሞ ጄኔቲካል ፕሪዲስፖዚሽን እሱን ከቨር ያደረገው ሜምብሬን ጄኔቲካል ፕሪዲስፖዚሽን ቢኖራት ራፕቸር ኦፍ ሜምብሬን ሪስክ ይሆናል ማለት ነው። ኢንፌክሽን ኦፍን አሴንዲንግ ባክቴሪያ ማለት ወደ ላይ የሚሄደው ከየት ከቫጃና ተነስተው እንደምታወቀው የእናት የማህፀን ኖርማሊ ያው ሲል ላይ ጎበዝ ባልሆነ ማህፀን የኔ ይመስላል አይደል? እንዲህ ከዚህ ኦኬ ልጁ እዚህ ጋር ኢምፕላንት ከሆነ እዚህ ጋር ያደገ ከሆነ ከዚህ የምነሳው ስለዚህ ቮልቫ ቫጃና ቱ ሰርቪክስ ቱ ዩተረስ። ስለዚህ ከዚህ ወደ ላይ ዘንድ የሚያደርገው ኢንፌክሽን ሞስት ኮመን ነው ማለት ነው። ሶ ኢት ፕሮዲውስስ ዋት a protein called proteases. Protease by nature it is a protein degrader. ፕሮቲን ዲግሬድ ነው የሚያደርገው። ፕሮቲንን ዲግሬድ የሚያደርገው that weak membrane that ended up in rupturing of membrane. So premature rupture of membrane, preterm premature rupture of membrane or term rupture of membrane ሊያመጣ ይችላል ማለት ነው። ኦኬ እንቀጥላለን። ኦኬ ቀጥሎ ደግሞ መካኒካል ፋክተር ማለት መካኒካሊ ፋክተሮች ወይ ደግሞ መካኒካሊ ኢፌክት የሚያመጡ የእናትየዋ ኢንሽልት ላይ ኢፌክት የሚያመጡት ላይክ ፖሊሃይድራምኔዝ ማለት ኢንሽልቱ መጠን ከእኛ ከምንጠብቀው በላይ እያደገ ከመጣ ፖሊሃይድራምኔዝ የራሱ የሆነ ምክንያቱም ኢንሽልቱ ፈሳሹ የበዛ በመጣ ቁጥር ልጁ ላይ ሜምብሬኑም ላይ ልጁም ላይ የራሱ የሆነ ኢፌክት ስለሚያሳድር የበዛ በመጣ ቁጥር መካኒካል ፋክተር ይሆናል። መልቲፕል ጀስቴሽን ማለት ብዙ ልጆች ከሆኑ አንድ እናትየዋ ማህፀን ውስጥ ያሉ ብዙ ህጻናቶች ከሆኑ እሱ ሪስኪ ነው ማለት ነው። ፕሪቪየስ ሂስትሪ ኦፍ ራፕቸር ኦፍ ሜምብሬን ካላት ከዚህ በፊት ፕሪቪየስ ሂስትሪ ኦፍ ራፕቸር ኦፍ ሜምብሬን ካላት ስቲል ሪስክ ነው ማለት ነው። እንደ ኢንፍላማቶሪ ሚዲኤተር የምንላቸው ላይክ ሳይቶካይንስ፣ ኢንተርሎኪን 6፣ ቲዩመር ፋክተር አልፋ ኮላጅን ዲግራደር ናቸው። እነሱ እየመነጩ በመጡ ቁጥር ኮላጅን ዲግሬድ ያደርጋሉ። ኮላጅን ዲግሬድ በሆነ ቁጥር ሜምብሩን በቀላሉ ራፕቸር የሚያደርግበት ወይ እየጨመረ ይመጣል ማለት ነው። ስለዚህ ኒሞኒክ 3i ብለን ያው እንዳትረሱ። ኒሞኒክ ብዙውን ጊዜ እያንዳንዱ ትንስር ኒሞኒክ ያስቀምጫለሁ። ኒሞኒክ ያስቀመጥኩበት ምክንያት አንደኛ እንዳንረሳ ነው። ኢንፌክሽን
ascending infection from the vagina to the vulva, vagina to the vulva to the vagina, vagina to cervix, cervix to the uterus, uterus to the membrane, membrane easily rupture ሊያደርግ ይችላል ማለት ነው። due to inflammatory mediators as I've already said like interleukin 6 tumor ፋክተሮች እየጨመሩ በመጡ ቁጥር ሜምብሬን ዲግሬድ ያደርጋሉ። ሜምብሬን ዲግሬድ ባደረጉ ቁጥር ኢንስታቢሊቲው ደግሞ ምን ያደርጋል? ልጁ ያው ሜምብሬኑና ልጁ ላይ ራሱን ኢፌክት ያሳድራል። ኢንስታቢሊቲ ዲው ቱ ዲፍረንት ካውዝስ ላይክ ሜካኒካል ፋክተር ሊሆን ይችላል። ይህ ሁሉ ተደማምሮ ምን ያመጣሉ? ኢት ዊኬንስ ሜምብሬን ሶ ዳት ዊኬንድ ሜምብሬን ካን ኢዚሊ ራፕቸር በጣም የሳሳ ሜምብሬን በቀላሉ ምን ሊያደርግ ይችላል? ራፕቸር ሊያደርግ ይችላል ማለት ነው። ስለዚህ 3 አይስ ኢንፌክሽን፣ ኢንፍላሜሽን ኤንድ ኢንስታቢሊቲ ብላችሁ ማያዝ ትችላላችሁ ማለት ነው። ፕሪሜቹር ራፕቸር ሜምብሬን 3 አይስ ያመጣል ማለት ነው። ኦኬ እንቀጥላለን። ፕሪተርም ሌበር እንቀጥላለን። ፕሪተርም ሌበር ተርም ሳይደርስ በፊት አንዲት እናት ምጥ ቢጀምራት ፕሪተርም ሌበር ምን ሊያመጡ ይችላሉ? አንደኛ ኢንፌክሽን፣ ኢንፍላሜሽን the most common causes infection and inflammation. Ascending infection, inflammation is the most common, or decidual hemorrhage because of placental abruption, because of uterine contraction. Placental abruption, decidual hemorrhage ማለት decidual is one of the future part of placenta ወደ ፕላሴንታ የሚያድግ አንዱ decidual ነው። እሱ ደግሞ ፕላሴንታ ፎርም ያደርጋል። ይህ ፕላሴንታ ፕሪማቹርሊ ከዩትሬን ሰፓሬት ቢያደርግ አብራፕትድ አደረገ እንላለን። so placental abruption that results in uterine contraction that ended up in labor which is before the term, so preterm labor, and but the most common cause is infection, inflammation and uterine overdistension. የእናትያ ጽንስ የሚያሳድጉ like twins, multiple pregnancy, because of polyhydramnios, because of that ended up in overstretching and contraction that ended up in a preterm labor. And the first one is maternal and fetal distresses, like premature stimulation of the axis. What do we call it? Hypothalamo utero-ovarian axis. So corticotropin release ያደርጋሉ። fetal stress በጨመረ ቁጥር የኮርቲሶል ሌቭል እንዲጨምር ያደርጋል። ስለዚህ corticotropin release increases the prostaglandin contraction and lastly ended up in what? Labor. So lastly it ended up in labor, ended up ያረጋል ማለት ነው። so in whenever we summarize this ብዙን ጊዜ ያወራ ነገር በቀላሉ summarize ለማድረግ stressor increases prostaglandin and cytokines. እነዚህ ስትሬሰሮች ምን ያደርጋሉ? ፕሮስታግላንዲን እና ሳይቶካይንስ እንዲጨምሩ ያደርጋሉ። ይሄ ደግሞ ማሞትሪየም ኮንትራክሽን እንዲጨምር ያደርጋል። ማሞትሪየም ኮንትራክት ባረገ ቁጥር ልጁ term headers labor እንዲጀምር ያደርገዋል። ስለዚህ cervical ripening and lastly preterm labor. So do you care infection, decidual and uterine overdistension ended up in corticotropin stressing and the labor begins before the term, so ended up in preterm labor. So ended up in preterm labor ended up ያደርጋል ማለት ነው። ኦኬ እንቀጥላለን። So the next content of our today's seminar, our today's presentation is type. So pre-prom or premature rupture of membrane type depending upon the gestation. We can classify them depending upon the gestation የጽንሱ እድሜና ታይሚንግ ወይ comes much ተጀመረ ዲፔንድ ሆነን ክላሲፋይ እናደርጋቸዋለን። ለምሳሌ ተርም ደርሰው membrane rupture ቢያደርግ before onset of labor, at least 1 hour before onset of labor rupture ቢያደርግ term እንለዋለን ማለት ነው። so rupturing of a membrane before labor at the greater than or equal to 37 week of gestation, but the labor has 1 hour prior to the occurrence of labor ምጧ ከመጀመሪያው በፊት 1 ሰዓት አስቀድሞ rupture ካረገና and it has to be greater than 37 week of gestation, we call it term, and the gestation has to be greater than 37. if preterm ለማለት ደግሞ preterm preterm premature rupture of membrane, preterm premature rupture of membrane ወይ ፕሮም ብለን የምንጠራው
rupturing before 37 weeks of gestation, before onset of labor, at least 1 hour before onset of labor። አንድ እናት ምጧ ከመጀመሯ በፊት አንድ ሰዓት አስቀድሞ እንሽልቷ ቢፈስ premature rupture of membrane ብለን ዲፋይን እናደርገዋለን። ጀስቴሽን ኤጁ 37 ነው ማለት ነው። አሁንም ፕሮሎንግድ የምንለው ማች ነው። ፕሮሎንግድ አንዳንዴ እንሽልታ ከፈሰሰ በጣም ቆየ የምንለው ማች ነው። ክሊኒካል የራሱ የሆነ ሲግኒፊካንስ ስላለ ነው። ምክንያቱም ትሪትመንት ዋይዝ ሪስክ ፋክተር ዋይዝ ስለሚለያይ ይህን አይደንቲፋይ ማድረግ አለብን። ፕሮም ላስቲንግ greater than 24 hours before occurring of labor። አየህ የማት እንሽልታ ከፈሰሰ 24 ሰዓትን አልፎ ፈሰሰ ከፈሰሰ 24 ሰዓትን ካለፈ ፕሮሎንግድ እንለዋለን። ጀስቴሽን ካን ቢ ኤኒ ካን ቢ ተርም ሊሆን ይችላል፣ ካን ቢ ፕሪተርም ሊሆን ይችላል። ሁለቱም አሁንም 24 ሰዓትን ከበለጠ እንትን ከጀመር በፊት ምን እንለዋለን? we can say it is prolonged premature rupture of membrane. we can say PPP, preterm prolonged or POM. Okay, this is a mnemonic, and most of my slides are filled with mnemonic because I intended my students to recall it easy. በቀላሉ ሪኮል እንዲያደርጋቸው ረዳቸዋል ብዬ ኒሞኒክን ከስር አስቀምጬላቸዋለሁ። ዲቴሉን ደግሞ ፒፒቲውን ከፈለጋችሁ ቴሌግራም ስር ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ኦኬ preterm labor types. preterምን ክላሲፋይ ስናደርግ ካን ቢ ስፖንታኒየስ preterm labor, spontaneous preterm። አሁን ቅድም ያየነው ፕሮም ነው፣ premature rupture of membrane እናያየ ነው። አሁን ደግሞ የምናየው ምን ይሆናል? preterm labor typeዎችን እናያለን ማለት ነው። preterm labor በራሱ ኦከር ሊያደርግ ይችላል። በራሱ ማለት physiologic without any stimulation, without any medical or any medical advancement, or if it is occur spontaneously spontaneous preterm labor እንላለን። spontaneous preterm labor ማለት spontaneous preterm labor የምንለው ፊዚዮሎጂክ ራሱ ልክ ጽንሱ እያደገ በመጣ ቁጥር ሽንቱ ምን ይሆናል? እንሽልቱ እጅ ሜምበር ነው እየሳሰን ይመጣል። የራሱ ሳስቶ ያለ ምንም አይነት ኢንሲሚኔሽን ያለ ምንም አይነት ስቲሙሌሽን ራሱ ራፕቸር ካረገ ስፖንታኒየስ preterm labor እንላለን። idiopathic or due to the infection or registration if it is spontaneously occur. medically indicated preterm labor አንዳንዴ preterm laborዎች ማለት preterm labor ለምሳሌ preterm ያሉ ምጥ እንዲጀምር ሜዲካሊ ኢንዲኬተር ሊሆን ይችላል due to maternal or fetal complication like preeclampsia like preeclampsia። ለምሳሌ preeclamptic ከሆነ አንዲት እናት ፕሪክላምቲክ ከሆነች ፕሬግናንሲ ኢንዱስድ ሃይፐርቴንሽን የምንለው ማለት ነው። this is preeclampsia after 20 weeks of gestation, hypertension after 20 weeks of gestation called preeclampsia. so ቢኖራት medical indicated for preterm labor, or IGR, during growth restriction, or placental problem. This is medically indicated for preterm labor for preterm labor by making both the cost, the benefit, what we call it, the effect and the benefit analysis. so what is outcome, the outcome and the benefit by weighing the benefit and outcome analysis, and the mother indicated during preeclampsia, IUGR or placental problem by making benefit and outcome analysis of the problem. okay አናሊሲሱ ከተሰራ በኋላ ጥቅሙና ጉዳቱ ይታይና ጥቅሙ ይበልጥ ከሆነ ኢንዲኬትድ ትሆናለች ማለት ነው። ኢንዲኬትድ ትሆናለች። ኦኬ why preterm labor is important? preterm labor አስፈላጊነቱ አንዳንድ አስፈላጊነቶች አሉ። why managed is risk of infection, chorioamnionitis, neonatal sepsis ፕሮም አስፈላጊ ነው። ምክንያቱም አዲስ እናት ሽልታ ቢፈስ ኢንተርቪን ካልተደረገች risk of infection, what we call chorioamnionitis which is a risk for chorioamnionitis ማለት ኢንፌክሽን ኢንፍላሜሽን ኦፍ ዘ ፌታል ሜምብሬን what we call chorioniን እና አምኒን የሚባሉ ሜምብሬኖች አሉ። እነሱ ኢንፌክትድ ሲሆኑ chorioamnionitis እንላለን። neonatal sepsis the risk factor for neonatal sepsis is chorioamnionitis is prolonged rupture of membrane, preterm birth or cord prolapse.
ፕሮላፕስ። ስለዚህ ፕሪተርም በርዝ ኮርድ ፕሮላፕስ፣ ኮሪያምኖናይተስ ኤንድ ፌታል ሴፕሲስ ሊድ ሊያደርግ ስለሚችል ፕሪማቹር ራፕቸር ኦፍ ሜምበር ሃስ ቱ ቢ ማኔጅድ መደረግ አለበት ማለት ነው። ኦኬ Okay, sorry for the delays. Sorry for the delay. So preterm labor ለምንድን ነው ያስፈልጋል? ለምን ማድረግ ያስፈልጋል? ለምንድን ነው ማኔጅ ማድረግ ፕሪተርም ሌበርን ያስፈልጋል? ቢካዝ ኒዮናታል ሞርቢዲቲ ሞርታሊቲ the risk of respiratory distress like intraventricular hemorrhage, neonatal neck, what do you call it, necrotizing enterocolitis ራሱን ክላሲፊኬሽን ያለ ዲቴል ቪዲዮ ላይ እሰራላችኋለሁ። ኮሜንት ስራ ሳውቅኝ እኔ ቪዲዮ ዲቴል እሰራላችኋለሁ ማለት ነው። Okay, so PROM is a premature rupture of membrane. We can remember as infection, and preterm is early complication. ኢንተርቪው ማድረግ ያስፈለገው የሚለውን ዲቴሉ እንዲህ ማየት እንችላለን። So the difference between PROM and preterm labor. What the difference between PROM and preterm labor? This is a rupturing of membrane. This is occurring of labor before the term. This is occurring of labor before term. So feature definition is rupture of membrane before onset of labor at least 1 hour before onset of labor. In preterm labor